ሃሌሉያ እግዚአብሔር ይባረክ። እግዚአብሔር ይባረክ። ሃሌሉያ ሰላም፣ እንዴት ናችሁ? እንኳን ደህና መጣችሁ ወደ እግዚአብሔር ቤት፣ ወደ እግዚአብሔር ሕልውና እንኳን መጣችሁ። የእግዚአብሔር ሕልውና ወዳለበት ቦታ እንኳን ደህና መጣችሁ። አሜን። ያንሳል ይሁን። አሜን። ያልኩትን ሰምታችሁኛል። የእግዚአብሔር ሕልውና ወዳለበት ቦታ እንኳን ደህና መጣችሁ። ሃሌሉያ። ቅድም እየዘመሩ ስለ ሕልውና በጣም ሌላ መንፈስ ውስጥ ነበርኩኝ። ኳየሮች ጌታ አብዝቶ ይባርካችሁ። ሰዎች ገና ሰው ያለበት ቦታ ሲጋበዙ እንኳን ብዙ ያወራሉ። እግዚአብሔር ወዳለበት ሕልውና ውስጥ ስለወሰዳችሁ እናመሰግናለን። ጌታ ይባርካችሁ። እናንተም ደስ ይበላችሁ ወደ እግዚአብሔር ሕልውና። እግዚአብሔር በመገኘት ውስጥ በእግዚአብሔር መገኘት ውስጥ ሁሉ ነገር አለ። ያላወቅነው ነገሮችን አንዳንዴ ከፊትና ወደኋላ እናደርጋለን። መጽሐፍ የእግዚአብሔር ጽድቅና መንግስቱን ይሹ፣ እኛ ሌላ ልንጨምረው እንመጣለን ወደዚህ። ግን ዋናውን ደግሞ እዚህ ጋር እንተዋለን። ልክ እሱ ስንይዝ እንሆናለን፣ ይጨምራል። ሃሌሉያ ሃሌሉያ። ያው ስለመጨመር ስለመስጠት ስናወራ ያው ምድራችን በመስጠት በመጨመር ነገር ላይ ያው የተመሰረተች ነው። ሰሞኑን አንድ ኒውስ አይቼ ነበር። አንድ ሀበሻ ሎተሪ ደረሰው፣ ትልቅ ሎተሪ የዚህ ሀገር በሚሊዮን ዶላር እና ሁሉም ሊተዋወቀው ይፈልጋል ወይም ደግሞ ሊያውቀው ይፈልጋል እና ሰውየው ራሱ ደበቀ እና አንድ ነገር ወደ አእምሮ ይመጣል። ቀላል ብር አለ ያቃለል ባለ እዛ ውስጥ መግባት አልፈልግም። ግን እኛ እንዴት ነው ያን የትኛውን ኢምፕረስ የሚያደርገን የእግዚአብሔር ሕልውና ነው ወይስ ምድራዊ ነገር የሚለውን ነገር ወደ አእምሮ ይመጣና ምን ብዬ ጠየቅኩኝ። አስሜ ምንድን ነው አንተን ኢምፕረስ ያደረገን ከዚህ ዜና በኋላ? እንደ ሰዎቹ ሰውየው ማወቅ ወደ ሚሊዮኑ ነው ወይስ ያመንከው የተከተልከው ክርስቶስ ነው የሚናፍቅ ብዬ ከራሴ ጋር ጊዜ ወሰድኩኝ። ያለው ዛሬ ማካፈላችሁ ባወቅነው ልክ ነው የምንኖረው። ዛሬም የምንኖረው ነገን የምናስቀጥለው ኢቨን ስለ እግዚአብሔር በገባን መጠን ልክ ነው። እግዚአብሔር ለሰው ልጆች ፈቃድ ሰጥቷል። ያን ፈቃዳችንን ከፍተን እግዚአብሔርን እንደሚገባው ስናመልክ ስንከተል እግዚአብሔር ይባርከናል። አሜን። በረከት የሚለው ቃል ትንሽ የምናገርበት ነው ክፍል ነው። ግን በረከት የሚለውን ነገር አንድ ላይ ትንሽ ኮራፕት ሆኗል። ምን ሆኖ ኮራፕት? ማቴሪያል ሆኗል። ብር፣ ቤት፣ እቃ ምናምን ስኬት ምናምን ሆኗል። እንደሱ እንዳታስቡ። ስለዚህ ትንሽ በረከት ማለት ምን ማለት ነው? መጽሐፍ ቅዱስ በረከት የሚለው ምን ነው ብዬ ትንሽ መናገር ፈልጋለሁ። መጽሐፍ ቅዱስ ላይ ከ250 ጊዜ በላይ ስለ በረከቶች ተጽፈዋል። ብዙ አይነት በረከቶች አሉ መጽሐፍ ቅዱስ ላይ። ያው አሁን ላይ ታፍሳለህ፣ ትጨብጣለህ፣ ትዝቃለህ፣ ክሌም ታደርጋለህ ስለተባለ ሜቢ አርስቱ ትንሽ ከባድ ነው። ግን የእግዚአብሔር እውነት ስለሆነ እንነጋገራለን፣ እንሰማለን። ከዛሬ ፕሮግራማችን እንድጠብቁ የምፈልገው በረከት ምን እንደሆነ፣ በረከት ከየት እንደሚገኝና በረከቱ ምን እንደሚያደርገን እግዚአብሔር ተናግሮ ያን ደግሞ ሆነን እንወጣለን። አሜን ሃሌሉያ። ደስተኛ ናችሁ? ዝግጁ ናችሁ? አሁንም እነግራችኋለሁ የእግዚአብሔር ሕልውና አለ። ሃሌሉያ ሃሌሉያ። በእግዚአብሔር ሕልውና ቦታ ደግሞ ሁሉ ነገር እንደ እግዚአብሔር ቃል ምን ይሆናል? ይሆናል። ቃል መጣ፣ ሰማይ ይሁን አለ፣ ሆነ። ምድሩ ይሁን ሲል ሆነ። አሁን ላይ አዳዲስ ዲስከቨሮች ያስደነግጡናል። ስለ ሳይንስ እንትን ስል ደስ ስለሚለኝ አዳዲስ ግኝቶች ሲገኙ ይህም ሆነ እንዴ ይህም ሆነ እንላለን። አሁን ደግሞ ብዙ አይነት ቴክኖሎጂዎች እየመጡ ነው፣ ያስገርሙናል። ግን ከሁሉ የሚያስገርም የእግዚአብሔር ቃል አሜን። ሰማይ ይሁን ሲሆን ምድር ይሁን ሲሆን ሃሌሉያ ሃሌሉያ። እስራኤላውያን እየሄዱ ቀይ ባህር በእንጨት መቱ ተከፈለ። ላይ ሊትራሊ የሆነ ሰው ተቀ ጆክ ነው የሚመስለው
የሆነ ትልቅ ባህር ግድግዳ ሰራና በደረቅ ምድር ተሻገሩ። ለእኛ ለምናምን የእግዚአብሔር ቃል በሕይወታችን እንዲህ ድፍን ያለ ባህር የሆነ ነገር ዛሬ ከቃሉ የተነሳ ከእግዚአብሔር መገኘት የተነሳ ከእግዚአብሔር ሕልውና የተነሳ አሜን የመጣን ወደ ሕልውናው አሁን እኛ እያደረግን ያለነው እዚህ ጋር የቆሙ ወንድማችሁ ናቸው። የእግዚአብሔር ቃል ያ የእውነት ቃል ሰማይ ይሁን ሲል የሆነልን ምድር ሲል ምድር የሆነልን ባህር ይከፈል ሲል የተከፈለልን ሃሌሉያ ሃሌሉያ። በዛ ቃል የቆመን እግዚአብሔርን እናመሰግናለን። እንጸልይ። ሃሌሉያ ሃሌሉያ። እስኪ ትንሽ ለደቂቃ ከነገሮቻችን ወጥተን ወደ እግዚአብሔር ሕልውና ሃሌሉያ። የተደረገልን ሰይጣን ክፉ ነው። ያልተደረገልንን ይነግረናል ቁጭ ብለን፣ ግን የተደረገልን ከስንት እንዳሻገረ ከስንት እንዳሳለፈን ሃሌሉያ። ውዱን ስጦታ ሰጥቶናል። ልጁን ሰጥቶናል። አንድ ያለውን ልጁን ሰጥቶናል። ልጅ ደም የተከፈለልኝ ነኝ፣ ነፍስ የተከፈለልኝ ነኝ። ተራ ሰው አይደለሁም። የምድር ሁኔታዎች አይዙኝም። ሃሌሉያ ሃሌሉያ። ራማ ዲናማስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እናመሰግናለን። የዘላለም ሕይወት ስለሰጠኝ አመሰግናለሁ። ውድ ስጦታ የሆነው ልጅህን ስለሰጠኝ አከብርሃለሁ። ክብር ለአንተ ይሁን። እግዚአብሔር አምላክ ሆይ በዚህ ሰዓት ቃልህን ልናገር በፊት ቆሜያለሁ። እግዚአብሔር አምላክ ሆይ ሃሌሉያ። ይህን ቃል ለሰሚዎች እግዚአብሔር ሆይ ከሰሚዎች ጋር እንዲዋሃድ እግዚአብሔር ሆይ ለታሰረች ነፍስ መፈታት እንዲሆን ማካቲናማስ ከዚህ ቃል ካንተ ቃል የተነሳ እግዚአብሔር አምላክ ሆይ ታሪክ ስለሚቀየር እግዚአብሔር ሆይ ሌቭላችን ስለሚቀየር አመለካከታችን ስለሚቀየር እግዚአብሔር ሆይ አንተ ወዳየህልን ዴስቲኒ ስለምንገባ ሃሌሉያ። ከዚህ ቃል የተነሳ ቤተክርስቲያን ዴስቲኒዋ ስለሚቀየር ሃሌሉያ። እንደ ህዝብ ተናግረናል፣ እንደ ቤተክርስቲያን ተናግረናል፣ እንደ ግለሰብ ተናግረናል፣ እንደ ቤተሰብ ተናግረናል። ሃሌሉያ። ቃልህን የምታጸና መንፈስ ቅዱስ እናመሰግንሃለን። ለእያንዳንዱ እግዚአብሔር አምላክ ሆይ እንደየጥያቄያቸው እንደ አስፈላጊነታቸው በኢየሱስ ክርስቶስ በመንፈስ ቅዱስ ትተረጉም ዘንድ ጸልያለሁ። መንፈስ ቅዱስ ይህን ስለምታደርግ አመሰግንሃለሁ። ክብር ለአንተ ይሁን በልጅ በኢየሱስ ክርስቶስ ስም አሜን። በረከት የሚለው ነገር መጽሐፍ ቅዱስ ላይ በረከት ምንድን ነው የሚለውን ክፍል ለማየት ሞክሬ ሉቃስ ወንጌል ላይ ያለውን ክፍል ነው። ብዙ በረከቶች ቢኖሩ እሱኛው ክፍል ላይ ያለው ነው እኔ መናገር ወይም እሱን ጠቅሼ ነው ማለፍ የምፈልገው። ሰዎች ብርን ይላሉ። ብር በረከት አይደለም እያልኩ አይደለም። ብር በረከት ነው ማለት ድህነት የሚበረታታ ወይም እንደ ጽድቅ የሚታይ ነገር አይደለም። ግን ያ ማለት ደግሞ አሁን ላይ እንዳለው የብልጽግና ወንጌል እንትና አራማጅ ወይም እሱኛው አይደለም። እሱ ላይ ልዩነት አለ በግማሽ በግማሽ። ምክንያቱም ገንዘብ ያስፈልገናል በምድር ላይ እስካለን ድረስ ለምንፈልገው ነገር ለሚያስፈልገን ነገር እነዛን ነገሮች ለማድረግ ገንዘብ ያስፈልገናል፣ ምንም ጥርጥር የለውም። ግን ገንዘብ ተሰርቶ የሚመጣ ገንዘብ ነው እንጂ የከበደን የጄኔ ክሌም ስላደረግ የሚመጣውን ወይም እንደዛ አይነት አስተምሮ አላምንም። በግሌ በቤተክርስቲያኑ እንደዛ ታምናለች ብዬ አላስብም፣ አታምንም። ግን ተሰርቶ የሚገኝ በእግዚአብሔር ፈቃድ እግዚአብሔር የእጆቻችንን ስራ ባርኮ የምናገኘው ግን በረከት ያስፈልጋል ክርስቲያን። ለምንድን ነው ይሄ እየተናገርኩ ያለሁት? እንዳናሻንፈው ነው። እኛ ሀገር ላይ በእኛ ፖለቲካ በቤተክርስቲያን ያለው ልዩነት ኮንሰፕት ነገሮችን ወደ አንድ ጥግ የመጎተት ነገር ይኖርበታል እና ያ ነገር ወደ መሀል ማምጣት ያስፈልገናል። የሚያስፈልገን በምን ልክ ነው በምን እውነት ነው የሚለውን ነው እንድናየው ፈልገው። ገንዘብ ያስፈልጋል። አዎ ሰዎች የሰሩት ስራቸው ሲባረክ
ሲገዙ፣ ጥሩ ነገር ሲያረጉ፣ ጥሩ ሲለብሱ፣ ሲበሉ፣ ሲጠጡ፣ ሲመላለሱ ግን እንደ እግዚአብሔር ፈቃድ ሰው ያዘነበት እግዚአብሔር የተጸየፈው እግዚአብሔርን የማያከብር እግዚአብሔርን በማያከብር መንገድ የመጣ ገንዘብ ትክክል አይደለም። ግን እግዚአብሔር የሚከብርበት የእግዚአብሔር ስራ የሚሰራበት የእግዚአብሔር ደግሞ ጌታ ታላቅ አደረገለት የሚያስብለው ደግሞ በረከት እንዲያገኛችሁ ጸልያለሁ፣ ባርካችኋለሁ። አሜን። ይሄ በረከት ያገኛችሁ የእግዚአብሔር ፈቃድ ያለበት የእግዚአብሔር መገኘት ያለበት አሜን። ይሄ ስለ ምድራዊ በረከት ስናወራ ያነሳሁት ሀሳብ ነው። ግን ሌላ መጽሐፍ ቅዱስ ክፍል ሉቃስ ማቴዎስ ወንጌል ማቴዎስ ወንጌል ምዕራፍ 1 ጀምሮ ያለውን ማቴዎስ 5 ከቁጥር 1 ጀምሮ ያለውን ክፍል እስከ 12 ድረስ ያለውን እስኪ እናንብበው። እግዚአብሔር ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው እንዲህ አለ። በመንፈስ ድሆች ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሐን ብፁዕ ናቸው፣ እግዚአብሔርን ያዩታልና። የሚያስታርቁ ብፁዕ ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፋችሁ ሲያሳድዳችሁ በእኔም ምክንያት ክፉ ሁሉ በውሸት ሲነገርባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ። ሐሴትን አድርጉ፣ ከእናንተ በፊት የነበሩት ነቢያት እንዲህ አሳዷቸዋልና። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊትም ለምንም አይጠቅምም። የእናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አትችልም። ሃሌሉያ! የእግዚአብሔር በረከት ሲመጣ እነዚህ ነገሮች ናቸው። እኒህ 11ዱ በምዕራፍ ኢየሱስ ክርስቶስ ተናግሮ እዚህ ጋር የተጻፉት ነገሮች በሕይወታችን እንዲሆን እንፈልጋለን። የማይፈልጋለን? እስኪ የሚፈልግ ሃሌሉያ! እግዚአብሔር ይመስገን። መፈለግም በእናንተ ያኖረ ጌታ ስሙ ይባረክ። አሜን። አንዳንዴ ጥሩ ነገር ማንፈልግ ሰዎች አሉ። ባለፈው ፓስተርና አሜን በሉ ሲባል ይሁንልኝ ማለት ነው፣ ሌላ ምንም ማለት ነው። አንዳንዴኛ የምናደርገዋል ፕራውድ እናደርገዋለን። ከዛ ያመልጠናል፣ ግን ያመልጠናል። የእግዚአብሔር በረከት ያመልጠናል። ተግዛዝ፣ ምክር፣ ጥሩ ምክር መቀበል መለወጥ ማደግ፣ እንደ ቤተ ክርስቲያን እንደ ክርስቲያን ማደግ መለወጥ ነው። ምክር እግዚአብሔር በአንድም በሌላ ይናገራል። አንዳንዴ በቃል ይናገራል፣ አንዳንዴ በሰው ይናገራል፣ አንዳንዴ በሁኔታዎች ይናገራል። ግን ከኛ ለመማር ለመዘጋጀት ለመለወጥ የተዘጋጀ ልብ ይፈልጋል። በተዘጋጀ ለማወቅ በጣርን መጠን ነው የምናውቀው። ኮምፒውተራችንን በለካ ነው ባወቅ ነው ጊዜያችንን ባሳለፍነው መጠን የምናውቀው እንጂ ኮምፒውተር ስለተሸከምን አናውቅም። ኮምፒውተር ትምህርት ቤትም ስለገባን ብቻ አናውቅም። ሳይገቡ ቤት ቁጭ ብለው ኮድ ላይ ስፔሻላይዝ የሚያደርጉ ልጆች አሉ። ተምረው ደግሞ ወረቀቱን ሰርቲፋይ ሆነው ምንም ስላልሰሩበት ዝም ብሎ ይዘው ደግሞ የሚቀመጡ ሰዎች አሉ። ስለዚህ በተዘጋጀንበት ልክ በእግዚአብሔር ቃል ባለን ጥማት ልክ ለመስማት ለመለወጥ በተዘጋጀነው ልክ እግዚአብሔር ይናገረናል። አሜን ሃሌሉያ። እነዚህ ብፁዓን ናቸው ብሎ የተጻፉት ሁሉ ነገሮች አንድ ክርስቲያን በክርስቶስ ቦርን አጌን ከሆነ በኋላ የሚገባውና የሚኖርበት መብቱ የሚለምነው አለ። ይሄ የሚሆን በሕይወታችን አሸናፊነት በሕይወታችን የሚሆን እዚህ ጋር ብፁዕ እያለ ሲገልጸው በረከት እንግዲህ ብለስ ይሄ በእኛ ሕይወት ውስጥ መሆን ያለበት ነገር። እነዚህ ነገሮች እንዳይሆኑ ያደረጉ ነገሮች ምንድን ናቸው?
ለምንድን ነው አሁን ራይት ነው እያንዳንዳችን ኮንሽስ ቢሆን ይሄ በመጽሐፍ ቅዱስ በማቴዎስ አንድ ኢየሱስ የተናገረው ለምንድን ነው በእኔ ህይወት ውስጥ ያለው? ለምንድን ነው ያን የህይወት ልምምድ ኤክሰርሳይዝ ያላደረኩት? ወይ እንጠይቅ። ለምን ያ በህይወቴ ላይ ለምን አሉ? ሰዎች እንደሚሉት ቁስ ብቻ ነው በረከት አይደለም። ቅድም ስለ ቁስ ተናግሬ ስለጨረስኩ ድጋሚ አልመለስም። ምክንያቱም እሱ አይደለም ዓላማ። ምክንያቱም ዩቱብ ላይ ሀብታም የሚያደርጉ 10 ነጥቦች መጽሐፍ አለ ምን እንትን የሚያደርጉ ምናምን ስለሚሉ ዳዝማ ተቃዋሚ ሳሉ ግን የራሳቸው ግን መንፈሳዊ በሆነ ነገር በክርስቶስ ኢየሱስ የዳነ ሰው በመንፈሳዊ ዓለም ውስጥ በምድር ላይ ሲመላለስ እንዲሁም ወደሚሄደው ወደ አምላክ እስኪሄድ ድረስ የሚኖር አውቶሪቲ አለ። በዛ በረከት ዛሬ ተባርከን እንወጣለን። አሜን። ዛሬ ያ በረከት ያገኘን፣ ያ በረከት ይገናኝ። በዛ በረከት ውስጥ እንለፍ። አሜን። ሀካቲና ማስ በዛ በረከት ውስጥ ያዕቆብ በጣም ብዙ ነገር አለ አይደል? በቃ ልክ ከተሰደደ ከላባው ሲመጣ ሂዝ ሜድ ሪች ከአንድም ሁለት ሚስት ከሀብት ከልጅ ልጅ ምንም በቃ ማለት ንጥራው ብንለው ብዙ የሚያስቀኑ ነገሮች አሉ። ግን ምን አለ ልክ 32:22 ላይ ኦሪት ዘፍጥረት ላይ ሁሉንም ሸኘና ካልባረከኝ ሃሌሉያ ሃሌሉያ። ዛሬ እንድትሉ ፈልጋለሁ። ዛሬ በዚህ ቀን በዚህ ቃል ቆማችሁ ጌታ ሆይ ካልባረከኝ አለቀም እንበል። ትምህርት ነው ይኑር፣ ሀብት ነው ይኑርሽ አይኑርሽ ጉዳዩ አይደለም። እሱ ማቴሪያል ነው እስናት ቢሆንማ እኮ ኖሮ በቃ ክሮስ አድርጎ ይሄድ ነበረ። ግን ጉዳይ አለው፣ ጉዳይ አለው። ካልባረከኝ አለቀኝ ብሎ እስናት ሲምፕል ጸሎት አይደለም ያደርገው። ሌሊቱን ሙሉ ነው የሚለው ታገለ። አሜን። ዝም ብሎ አይመጣ። በቃ እኔ እኮ ጌታ አውቀዋለሁ ሃሌሉያ ጌታ ያውቃል ብለን ብንመላለስ አይሆንም። ይሄን እኮ ይፈልጋል። የሆነ ከኛ የሚፈልገው ነገር አለ፣ የሚጣል ነገር አለ። ከኛ ጊዜ ወስደን የምንጠይቀው ነገር አለ። በቃ ሁሉንም ሸኛ አሻገረ፣ በሁለት ሰዓት ከፈላቸው። ሰው ከዛ በኋላ ያዕቆብ ስሙ ተቀየረ። ዛሬ ለአንድ ነፍስ መቀየር ይሆናል። ከዚህ ቃል የተነሳ ለአንድ ነፍስ ስም መቀየር ይሆናል። ካለችበት ሁኔታ ትወጣለች። ሃሌሉያ። ይሄን የተናገረ እግዚአብሔር ቃል የታመነ ነው። በብዙ አበርትቶኛል። ስብከት ስለሆነ አይደለም የምነግራችሁ፣ ትንቢታዊ ቃል ነው። እግዚአብሔር ከሆነ ሁኔታ ውስጥ ያወጣችኋል። በምን ሁኔታ ውስጥ ኑሮ አላውቅም፣ እኔ ግን ከሆነ ሁኔታ ውስጥ አውጥቶኛል። ምስክር ነኝ። ሃሌሉያ ሃሌሉያ። ያዕቆብ ከዛ በኋላ የሆነው ብዙ በወርቅ ሳህን እስኪበላ ድረስ ልጆቹ ሄዶ መጨረሻ ላይ ባረከ። እሱንም እናወራለን፣ ስለ በረከት ስለምናወራ ግን መፈለግ ነበረበት፣ መታገል ነበረበት። አጀንዳችሁ ላይ ምን እንዳላረቅ ታገሉት። እመልሳለሁ፣ እባርክሻለሁ ይላል የሰራዊት ጌታ እግዚአብሔር። እባርካለሁ፣ ነገርሽ እለውጣለሁ። በእግዚአብሔር ሕልውና ውስጥ ያለ ነው። ይሄ ቀለል አድርጋችሁ አታስቡት። በእግዚአብሔር ሰማይና ምድርን በፈጠረ በእግዚአብሔር ፊት ነው ያለ። ነገርሽን ይለውጣል፣ ነገርህን ይለውጣል። ሃሌሉያ። እንኳን የሱ ሆነ፣ እንኳን የሱ ሆነ። ትንፋሽን የሚያውቀው ትንፋሽ ያጣ ሰው ማለት የአየርን ዋጋ የሚያውቀው ብለን አሁን ተነፍሳለን። ቫሉ አናውቅ እውነት ለመናገር
ግን ሆስፒታል ገብቶ ኦክሲጅን የተመደበለት ወይም ኦክሲጅን የሚጠቀም ሰው ያውቋል። መቼ ያውቋል? ኦክሲጅኑን እየሳበም ያውቀዋል፣ ቢል ሲመጣም ያውቀዋል። ቢል ሳይመጣብን እንወቅ። እግዚአብሔር ለእኛ ያደረገልን ነገር አሜን። ለማመስገን እግዚአብሔርን ለማመስገን እግዚአብሔርን ለማክበር የእግዚአብሔርን ስራ ለመስራት የእግዚአብሔርን ሀሳብ ለማገልገል አይፈድባችሁ። በእውነት የእግዚአብሔር ይለውናል። ሃሌሉያ። እግዚአብሔር ሊባርከን በደጃለ ሃሌሉያ። እባርክሃለሁ እባርክሻለሁ እያለ ሃሌሉያ። እግዚአብሔር እንዲባርክ ልቦቻችንን መንፈሶቻችንን ክፍት እናድርግ። ምንም አይፈልግም ከኛ መፈለግን፣ መሻት፣ መጠማት። በቃ ያዕቆብ አርጎሱ ያዕቆብ ከዛ በኋላ ኤሳው ጋር ሲሄድ ኤሳው ሀጋር በጣም ይፈራል። ሊገለው የሚፈልግ ዛሬ ሊገልህ የሚያሳድድ ነገር አለ፣ የሚያሳድድሽ ነገር አለ። በቃ እግዚአብሔርን በረከት ፈልግ። ሳትባርከኝ ሞገስ ሳታረገኝ በቤት ሳታጸናኝ ብፁዕ ሳታረገኝ ንጹህ ልብ ሳትፍጠር ብለህ በፊቱን ስፔንድ ዘ ታይም በቃ ከእግዚአብሔር ጋር እና ያ መንፈስ ያገኛችሁ። ሃሌሉያ። ያ መንፈስ ሊያገኘን ደግሞ ዝግጁ ነው። ያን ባደረገን ጊዜ በሕይወታችን አንድ ሌቭል ከፍ እንላለን። እግዚአብሔር በቃሉ የተናገረው በእኛ ሕይወት ይሆናል። ሃሌሉያ። ከአእምሮ በሚያልፍ ሰላም ይባርከናል። ይሄን ቃል ሰሞኑን ለአንድ ወንድም ስናገር ነበርና የሆነ ስራ ቦታ በተፈጠረው ነገር አዝኖ ሊያጽናናኝ ሲደውል ጌታ አስቀድሞ ከወራት በፊት ይህን ቃል እንዳካፍል የሆነ ቦታ አድርጎኝ ነበርና ከአእምሮ በሚያልፍ የአእምሮ ሰላም ማቴሪያል ነገር ነው። ስራ ፕሮሞሽን ቢመጣ ደስ ይለናል፣ ደስ አይልም ማለት አለ። ቤቱን ገዛ ደስ ይለናል፣ ደስ አይልም ማለት አለ። ልክ በዛው ልክ ፕሮሞሽኑ ሲነሳ ደግሞ ይከፋል። የክርስቶስ ነገር ደስ አይልም። ከአእምሮ የሚያልፍ ዘላለማዊ የሆነ በነገሮች የማይገመት ሃሌሉያ እስክንሄድ ድረስ በውስጣችን የሚፈሰራ እሱ ነው የሰጠን። ከእሱ መንፈስ የተቀዳ ነው። መለየት አለብን። ማስታወቂያ መታወቅ አለብን። እዚህ ክፍል ላይ ወደ መጨረሻ ክፍል ሲያወራ እናንተ በተራራ መሃል ከፍታ ላይ እንዳለች ከተማ ልትሰወር አትችል ልትሰወር እንደማትችል ሰው ናችሁ መሆን ያለበት። ያን ለመሆን ጉቺ መልበስ አይደለም ማለት ኦር ሳም ኤክስፔንሲቭ ነገር ላይ ወይ መለጠፍ አለ። በክርስቶስ ህልውና ውስጥ ሆነ። አሜን ሃሌሉያ። በዛ ህልውና ውስጥ ስትሆን ምንም አለ ታበራለህ፣ ትታያለህ፣ ትከብራለህ፣ ልጆች ያልፋሉ፣ አንተ ታልፋለህ። ያ የሚሆነው ከክርስቶስ የተነሳ ምክንያቱም ተናግሯል። ስለ ቃሉ ሲል ምን ያደርጋል? ፈጽሞ እሱ ለቃሉ ታማኝ ቃሌ ከሚያልፍ ሰማይና ምድር ያልፋል። እንሞግተዋለን እኮ ያኔ እኔ ታምሜ እያለሁ እና ቃል ነበረኝ እና እንደ ይሄን ቃል ማሳንበላ እንዴት ይሞላል ብለው ይሞገቱ ነበሩ ሲጸልዩ። እና አንድ ቦልድሊ የምናገራቸው ሁሌ ነገር ሲመጣ የተስፋ ቃል ያስባል። እዚህ ጉድ ኤክስፒሪየንስ ሼር ማለት እንዴ ይሄ ሳይሆን ማለት እንዴት ይሆናል? ተስፋ ቃል ሳይበላማ ምንም ማለት የተነገረላችሁ የተስፋ ቃል ሳይሆን ምንም አትሉ። ይሄን የእግዚአብሔር ቃል አጥታችሁ ስለ ሰይጣን the first thing የሚያደርገው ፊር ነው የሚለቀው እናንተ ላይ። ተስፋ የለሽም፣ ዋጋ የለሽም፣ ጠፋሽ፣ ተበላ፣ ኢኮኖሚው አበደ፣ ክራይስ ነው የምትሰማ አካባቢ ሁኔታው የሚለቅ ውድቀት ምን መሽቶ መንጋት አይቀርም። ከሰረም ወጣ። ሰሞኑን ኢኮኖሚ ተከታተሉ ሰዎች ቀይ አረንጓዴ ምናምን በጣም ያበራል። እሱ አይደለም የኛ መኖሪያችን። አሜን መኖሪያችን እሱ አይደለም። እንዴ አንዳንድ ኒውሶች እኮ ይዘገናሉ። በዓለም አንደኛ የነበረ ሰው የሚወስደው መድኃኒት
ከፍ ዝቅ ብሎበት ምናምን ፊቱ እንትን ሆነ ምናምን የሚሉ ልትሰማል። አባቴኛ ተኝተን እኮ ምናለው። ሃሌሉያ ሃሌሉያ። ምንም ሳንውስድ አሜን። ያ ነገር እሱማ የሚያስተኛ ማቴሪያል ቁሱማ ቢሆን ኖሮ አንተኛም። ያለን እናውቀዋለና ምንድን ነው እስኪ ያለ ሃሌሉያ። ጌዲዮን ህይወት በሌላ ክፍል ላይ እመለስበታለሁ፣ ግን አሁን እዚህ ጋር እንደ ምሳሌ ላውራው። ጌዲዮን ተደብቆ ይወቃል። የሆነ የወይን መጭመቂያ ውስጥ መውቃት መቼም ሁላችንም የገጠር እናውቃለን። ሆነ ሜዳ ላይ ምናምን ሰፊ ነገር ላይ ምናምን ከመፍራቱ የተነሳ ተደብቆ የወይን መጭመቂያ ውስጥ ሲሆን ግን እግዚአብሔር ምን አለው መጥቶ አንተ ጀግና ኃያል ዙሪያሽን አትይ፣ ሁኔታሽን አትይ፣ እግዚአብሔር ኃያል ነሽ ይልሻል። እግዚአብሔር ኃያል ናችሁ ይላል። ፓስተር ትንሽ መሆናችንን አትይ፣ እንበዛለን። ኃያል ነው ይላል እግዚአብሔር። እኛ እንደ ትልቅ ጉባኤ ነው የሚያስበው። ሃሌሉያ። ለራሳችሁ ያላችሁ ግምት አታሳንሱ። በራሳችሁ አትዩ። ምክንያቱም በክርስቶስ ድናችኋል። በጣም ፖይንቴን ለማገናኘት እማወራው ድነናል በክርስቶስ። ያ የእውነት መንፈስ እኛ ላይ አለ። ከዛ የተነሳ የእግዚአብሔር ልጅ ሆነናል። በቃ ኖርማል ሬጉላር ሰው አይደላችሁ። በቃ እኔ ይቅርታ አይደለም። ወጣ ወረደ፣ ገባ፣ ተቀጠ፣ ኮንትራክት ተሰረዘ፣ ተጨመረ አይደለም ማለት ሲመጣ አሳየው እንደ ሰው ሰራለ እግዚአብሔር ፈቃድ። ግን እሱ አይደለም። ኢዮብ ሁለት ላይ ኢዮብ ምን አድርጎ ነው ያሁን የደረሰው? እንኳን እግዚአብሔርና ሰይጣን ተነጋገሩ። ከዛ እስኪ ያለ እዛ ያሁን ኦፕን አደረገ። ኢዮብ ግን በእምነቱ ጸና። በጣም ደስ የሚለኝ ክፍል ከዛ እግዚአብሔር በእጥፍ ባረከና ግን ደስ የሚለው እጥፍ ብቻ ባለ በኳንቲቲም በኳሊቲም በአይነት በብዛት በጥራት። ሃሌሉያ። ዛሬ በተወሰደብህ ነገር ላይ ቃል አወጣል። በብዛት በጥራት በአይነትም ይመለሳል። ሃሌሉያ ሃሌሉያ። አንተ ብቻ ከግንዱ ተጣበቅ፣ ከምንጩ ተጣበቅ። ቦታና ትልቀቅ። በእግዚአብሔር ቤት ሁን፣ በእግዚአብሔር ፊት ሁን። ጸልይ፣ አንብብ፣ ከቃሉ ጋር ተጫወት፣ ከወንድሞች ጋር ህብረት አድርግ። ጤነኛ መመላለስ ተመላለስ። ጌታ ለቃል ታማኝ፣ በእውነት ጌታ ታማኝ። እግዚአብሔር ነገራችሁ ይሰራል። ሌላ ክፍል ወይ ላምበው ወይ እዚሁ ላይ ያለው ልናገር ጊዜያችሁን እንዳልወስድ። ዮሴፍ አባታቸው ያዕቆብ ጠራቸውና ልጆቹን ሁሉ የባረካቸው ነበር። በዚህ አጋጣሚ ወላጆች ልጆቻችሁን የመባረክ ስልጣን አላችሁ። ማይ ኤክስፒሪያንስ እንዴ ነው በባረካቸው ጥሩ ነገር የምናገርባቸው መጽሐፍ ቅዱሳዊ ስለሆነ እየባረካቸው ሁሉም ከባረከው በረከቶች ውስጥ ግን ለዮሴፍ የባረከው በረከት ደስ ይለኛል። ወይም ደግሞ የእሱ የህይወት ታሪክ ብዙ እንማርበታለን። ትንሽ ዮሴፍ የዛፍ ፍሬ ሆኖ ትንሹ መረጥ። ዛሬ ለራሳችሁ ያለ ግምት ያነሰባችሁ ሰዎች አላችሁ። እግዚአብሔር ሲመርጥህ ወንድሜ ትንሹ ነገር ይሄ ነገር አለኝ ብለህ ያከበድከው እንደውም እሱን ሳያፈርስ አይባርክ። የሚገርመው በእግዚአብሔር እንውልና የተነሳ ከፍ ያለ ነገር ካለ just make caution። እግዚአብሔር ሊባርክ ሲፈልግ ከትንሽ ያነሳል። ምንም ከሌለ ነገር ያነሳል።
ሁኔታ ውስጥ እንዳላችሁ አላውቅም። እኔን ግን ጌታ ያኔ ያስተማረኝ ካለውበት ሁኔታ እንዲወጣ የተናገረኝ ቃል ማንም ባይኖር ምንም ካበት ባይኖር እኔ አለሁልህ። ሃሌሉያ! ይሄ ጌታ አለሁልሽ ይላል ዛሬ። ሃሌሉያ! ሃሌሉያ! ከዚህ መንፈስ ተጣበቁ፣ ከዚህ ምንጭ ተጣበቁ። እግዚአብሔር ይህን ያደርጋል። አትጠራጠሩ። በእውነት ስለ እምነት ትንሽ ልናገር እዚህ ጋር። ማመን ምን ማለት ነው? ማለት አሁን አትጠራጠሩ እምኑ ውስጥ እላችኋለሁ። ይሄ ብሎ ሁሌ የሚባል እንዳይሆንባቸው ተቀበሉት፣ እመኑት። እኔን አይደለም እያልኳል፣ የእግዚአብሔርን ቃል ነው። ስታምነው ስትቀበለው እግዚአብሔር ሪፍሌክት ያለ መንፈስ ቅዱስ ሪፍሌክት ያለ በጉዳይ ላይ ይወጣል። ብዙ ነገር ተጸልዮ ብዙ ነገር ሞክረ ብዙ ነገር ሄዳል። ጥራው፣ ታመን። በጓዳህ ገብተህ አባቴ ብለህ ጥራ። እመን፣ እንደተቀበልክ አድርገህ እመን። የሆነ አትፈራም ማለት በቃ ደስ ስፒሪት መንፈስ የምናመልከውም በመንፈስ ነው። ስለዚህ በመንፈስ ሆናችሁ ተቀበሉት። ሃሌሉያ! ሃሌሉያ! የሰጠን ሰላም፣ የሰጠን ልጆች፣ የሰጠን ቤተሰብ፣ የሰጠን እረፍት እስኪ ለደቂቃ አስተባሉ። በፍጹም እኮ ልንጠራጠረው ይገባናል። የእግዚአብሔርን ፈቃድ ለማወቅ እንዴት እንሆናለን? ይሄ በረከት ሲመጣ ነገሮች ሲሳኩ የእግዚአብሔር ሀሳብ መሆኑን በምን እናውቃለን? ምሳሌ 10:20 ላይ ላውጣና ላምጣላችሁ። እሱ ነገር አንዳንድ ጊዜ ምን ያደርገናል? ኮንፊውዝድ ያደርገናል። አንዳንድ ስኬቶችም ሁኔታዎችም ኢንሲደንቶችም ኮንፊውዝድ ያደርጉናል። ይሄ ከእግዚአብሔር ነው ከእግዚአብሔር አይደለም። መቼም ሰዎች ስለሆንን ማለት ነው። አንዳንዶቻችን ያው የሚነግሩልን ሰዎች ካሉ እንጠይቃለን፣ እንመላልሳለን። ብዙ ግን እኔ በህይወቴ የተማርኩት እግዚአብሔር የተናገረኝ ህይወቴንም በትንሹ የማረገው ምሳሌ 10 ላይ ያለው ክፍል ብዙ ጊዜ መጽሐፈ ምሳሌ 22 ቁጥር 22 ላይ ያለችው የመጽሐፍ ቅዱስ ክፍል የእግዚአብሔር በረከት ባለጠጋ ታደርጋለች እና ሐዘንም ከእርሷ ዘንድ ጋር አይጨምርም። ሃሌሉያ! የእግዚአብሔር በረከት ባለጸጋ ታደርጋለች። ይሄ በከረንሲ አይደለም እያወራን ያለነው። ፕሊዝ ባለጠጋ ታደርጋለች። በጤና ባለጠጋ ታደርጋለች። በሰላም ባለጠጋ ታደርጋለች። በሞገስ ባለጸጋ ታደርጋለች። በመከናወን ባለጸጋ ታደርጋለች። በመግባት በመውጣት ባለጸጋ ታደርጋለች። ታዲያ ባለጸጋ ስታደርግ እንዴት ነው? የሰረቀው እኮ በብዙ የምናየው ሰው ባለጠጋ ሆኗል። እሱም በሰላም ወጥቶ ይገባል። የእግዚአብሔሩ በምን ይለያል? የምትለየው ሐዘኑ ከእርሷ ጋር እርግጠኛ ሆኜ ነው የምነግራቸው። ግፈኞች ሰላም አይመፋት በፍጹም በፍጹም። የእግዚአብሔር ነገር እንደሆነ ማወቅ ከፈለጋችሁ በህይወታችሁ ኤኒ ኢንሲደንት ነው ብላችሁ ሰላም ይሰማችሁ፣ ኮንፈርት ይሰማችሁ። ሰው ግራ እያጋባ እንዴ ልጅቷ ምን ነካ ደንዝዛለች እንዴ አይሰማትም እንዴ ምን ውስጥ ነው ያለችው እንዴ ምን ሆናለች? ይሄ ሁሉ እየሆነባት ይሄ እየገባ እየወጣ ሰላምሽ ከበዛ እግዚአብሔር አሳብሱ። ሃሌሉያ! የእግዚአብሔር የሆነ ነገር ሰላም አለ፣ ሐዘን የለውም።
እግዚአብሔር ለልጆቹ ምንድነው? መልካም አምላክ። መልካም አምላክ። ስለዚህ ከመልካምነቱ ነው የምንካፈል። ሰሞኑን አንድ ብሮድካስተር ጠንቋዩ ምን አንጫለት? የአጋዘን አራንጫ በቃ እንዲህ ነው አጋንንት። ሂስ ዱ ሳምቲንግ ይሁን ነገር ለማድረግ አይቅለልባችሁ። እኛ እኮ ነፃ ወጣን ከብዙ የእውነት ነው። ይሄ ሳጥሽ እኮ የሚያስቀናው እንደዚህ እኮ ስቆማ አክሰን ሰው እንዳልታቀል ታውቃለህ። አንድ ምስክርነት ልንገራችሁ። በስራ አጋጣሚ ማገኛቸው ቤተሰቦች ነበሩና እነሱ መድኃኒት ይጠቀማሉና ለዛ ስራ ጉዳይ ስለሚመላለስ ለእናታቸው ምን አሉ? ፕሊስ አስክና አስማ አለቻቸው። ለምን ነው እሱ የሚጠቀመው ከኛ ሳይሻል አይቀርም። ኦልዌይስ ኢዝ ዘ ቦል ኢዝ ማይ አይታወቅሽም አይታወቅም እንኳን ተያለ ጸጋ እኔ ቀደዳለሁ አወራለሁ ሲመጣ ጉድ ሞርኒንግ ብላለሁ ገባለሁ ወጣለሁ። ፕሊዝ ጠይቂ። የተሻለ ነው የሚጠቀመው እሱ። እፈልግሃለሁ አለች። ብዙ ጊዜ በስራዬ ፋሚሊያር መሆን እወዳለሁ እና በጣም ቀለል ያልኩ ሰው እዚህ እንደምታገኝ አለ። አቤት ልጆቼ ይጠይቁ ምን አይ የምትወስደውን መድኃኒት በሚስጥር እንይዝልሃለን ንገር ማለት መሰከርኩኝ ምናምን ብዬ አስደነገጠኝ። ማለት እንዲህ የሚያስብል ነገር አለብኝ እንዴ? ጎበዝ ግራ ያጋባል። ጓደኛ፣ ሰራተኛ፣ ኮወርከር ኤቭሪቲንግ በጣም ከእርሱ የተነሳ አመስግኝ አመስግኝ። እንዳይወሰድብሽ እንዳይወሰድብሽ የምናውቀው ሲሄድ ነው። ሳይሄድ እናመስግን፣ እንንቃ። ይህን በረከት እናጽና። የዚህ በረከት አካል ነው። ኢንጆይ እናደርግበት። በእውነት ፈገግታዬ ያ ነገር እንዳለኝ አባንን እኔ ስራ መስሎኝ ነው የሚሄደው። ነገርኳት ምንም እንደማልጠቀም ምንም የለም አላመነችም። በጣም ነገር ማጠየቅ ምንም አልጠቀምም ነው። ከዛ አለቻ ነገረቻቸው። ከዛ ኒክሊ ማውጡ አይረኑ መጣ ይሉኛል። ምክንያቱም ሰው ከሆነ ኖርማል ከሆነ መጠቀም ነበረበት። ስለዚህ ምንም ሳይጠቀም እንደሆነ ይሄ ብረት መሆን አለበት። ህይወታችንን በምን እያየ ነው? ምንድን ነው ጉጉታችን? በጣም ቻሌንጅ ላደርጋችሁ የምፈልገው በዛሬ ጉጉታችሁ ምንድን ነው? ናፍቆታችሁ ምንድን ነው? እዚህ ክፍል ላይ ሲናገር ልክ ብፁዓን ናቸው ከሚል በስሜ የሚነቀፉ ነው። ብትነቀፉ ሸም ይዛችሁ ታፍራላችሁ። ብፁዓን ናቸው። ስለ ክርስቶስ ዋጋ ከከፈላችሁ ብፁዓን። ስለ እግዚአብሔር ወንጌል ዋጋ ከፈላችሁ ብፁዓን ናችሁ። እርግጠኛ ግን መሆን ያለባችሁ ለምን ዋጋ እንደከፈላችሁ። አንዳንዴ ይታታብናል። ለስጋችን፣ ለፍላጎታችን፣ ለመሻታችን እንቀልና እሱ ላይ እናሳብባለን። የለህም እንዴ እንላለን። እሱ እርግጠኛ ነው። እንዴት እርግጠኛ እንደሆነ ሰላም ይሰማል። ሐዘን የለበት። እጎረበጠ፣ ከፋ፣ ይሄ ነገር እንዴት ነው ብለህ ተጠራጠርክ፣ ጸልይ፣ እግሩ ስር ወድቅ፣ ጠይቅ። የሚሰማ የሚመልስ አምላክ የምታመልከው ኮተታንጣ የሚልህ አይደለም።
ሰምቶ የሚመልስ። እስራኤላውያን ሲቸገሩ ጮሁ ወደ አምላካቸው። እግዚአብሔር ምን አለ? መለሰላቸው። ጮት ሰምቶ የሚመልስ አምላክ ነው ያለው። እና እንዴት እናውቃለን ለሚለው የእግዚአብሔር ሀሳብ እረፍትና ሰላም ነው ያለበት። በዛ እረፍት በዛ ሰላም እንድንመላለስ ያ ሰላም በኢየሱስ ስም ያገኛችሁ። በእውነት እንጆይ አለበት በዛ ሰላም በዛ በእግዚአብሔር ሀሳብ እቀናለሁ። ቅናትም አለብኝ። ሰው በክርስቶስ ሆኖ ግራ ከተጋባ ኮሽን እንዲያደርግ በእውነት በዚህ ሰዓት በጌታ ፍቅር ጠይቃለሁ። በፍቅር ከአሸናፊው መንፈስ ተካፍለን ተሸንፈናል። ብንወድቅ እንነሳለን። ይሄ መከራ ውስጥ ማለፍ በጣም ሱፐርናቹራል እያረኳቸዋለን። በምድር ላይ ሳለ መከራ አለባቸው፣ ግን መከራውን የምናሸንፍበት የእግዚአብሔር ጸጋ ተገልጧል። እሱ ከኛ ጋር እንደውም መከራማ ከሌለ እንደውም እንትን አይደለም። እኔ የምለው አንድ አባባል አለ። ሊዱን ዛሬ ልጅ መሰለኝ ላይፍ ስትሬት ከሆነ አሉት ሴም ሲሆን አሉት የእውነት የኔ ስል ህይወት የሆነ ቴስት እንዲኖረው ወጣ ገባ ማለት አለ። አንተ ግራፍ ላይ ሰው ለብሱ እንዳለ የሚያውቀው ግራፍ ሲያደርግ ማለት እንዲህ ስትሬት ካደረገ ይዳል ግራፍ ማድረግ አለ ህይወታችን። ያ መኖራችንን ሴንስ የምናደርግበት ነው። አንዳንድ መከራ ወደ እግዚአብሔር ነው የሚገፉ። እውነት መከራ ውስጥ እኔ ብላችሁ እንዳታማሩ። ዩ ሜክ ሹር ከእግዚአብሔር ጋር ብቻ መሆናችሁ፣ ከምንጩ መሆናችሁ። በቃ እሱን እርግጠኛ መጸለይሽን እርግጠኛ፣ መጽሐፍ ቅዱስ ማንበብ፣ ከእግዚአብሔር ጋር ህብረት እንዳደረግሽ እርግጠኛ ታስብ። የቀረው እሱ ስራ ነው እና ከሆኑ ነገሮቹ ስታልፉ ጌታ ረስተኛል ወይ? አንድ አባባል አለ። እሱን አባባል እንጠቀመውና ሀሳቤን ስለሚያጠናክር አንድ የሃይማኖት አባት አለቀሱ። እግዚአብሔር ረስቶኛል እሪ ያሉ ለሚያገለግሏቸው ሰዎች ሲነግሯቸው ሰውየው ምን ኃጢአት ሰርተው ይላል። ያው ጋር ሲያለ እግዚአብሔር እኮ ረሳኝ ወይ ምን ኃጢአት ሰርተው ምን አይነት ኃጢአት ቢሰሩ ብለው ጠይቋቸው። አያለቀሱ ሄዱ። ከዛ በዛ ሃይማኖት ውስጥ የበላይ የሆኑ ሰውዬ ጋር ሄዱና እግዚአብሔር ረሳኝ፣ እግዚአብሔር እኮ ረሳኝ ዘጋኝ ብለው ጮሁ። እነዛ ያ አባት ትንሽ ጥሩ እይታ ነበራቸውና እንዴት አወቅ? ይኸው ምንም መከራ የለም ጸጥ ብዬ እየገባሁ ይወጡ እንጂ እግዚአብሔር ባይረሳን ባይት ወይ ሰይጣን እየተስማምቶ ነገሮችን ሙዝ አድርጎ አያስኬደኝም። አንዳንድ ነገሮች ሲያደርጉ ወደ ምን ያስጠጉናል? ወደ እግዚአብሔር ክብር ያስጠጉናል። አማኝ እንደዛ ነው። ወተት ምን አለች? ንጣው አታክቶ ይንተር አናት ላይ አውጥ ቅቤ ያደረግ ማለት እና ነገሮች ሲመጡ ወደ ዴስቲኒያችን ላይ ያደርሱ በክፉ አትውሰዳችሁ። ሰዎች ሲመክሯችሁ፣ ሰዎች ሲገጽቷችሁ በክፉ አትውሰዱ። ሲመቀኙባችሁ፣ ክፉ ሲያረጉባችሁ ቂም አትያዙ። ወደ ዴስቲኒ እያደረሰ ወደ ዴስቲኒ እያደረሰ ሰዎች በክፉ ሲነሱ አትመልሱ። ብቻ ከምንጩ ተጣበቁ። ወደ እግዚአብሔር ክብር ያደርሳችሁ። እኛ አማኝ ስለሆነ የመጨረሻ አንድ አባባል ልንገራችሁና አራዊቶቹ ተሰብስበው ጅቦቹ ሊበሏታል ወጣ ሄዱ። ከዛ ውስጥ አንዷ ቀድማ መጣ። ቤተሰብ ተሰብስበው ሊበሉሽ ተመካከሩና
እና ምን እየመጡ ነው እና አንቺ ለምን መጣሽ? አሳዝነሽ ልነግርሽ ነው የመጣሁት ስትል አስባ ምን አለች? እግዚአብሔር ነበረ ወይ እዚህ ምክር ውስጥ አለች። እግዚአብሔር ከሌለ ምንም አይሆንም። አሜን። በጉዳያችሁ በወደቅ እግዚአብሔር ከሌለበት ምንም አትሆንም። እንዳትፈሩ። ሰው ሲቀድም እያለች አትፍሩ ስትል አቤት እንዴት ልቤ እየሞላ እንደነበር። እግዚአብሔር ባልመከረበት፣ እግዚአብሔር በሌለበት፣ እግዚአብሔር ደግሞ ለልጆቹ ምንድነው? መልካም። ስለዚህ እህቴ፣ ወንድሜ የህይወትሽ ዕጣ ክፍል መልካም ነው። እንዳትፈር ዕጣ ክፍል መልካም ነው። ማሸነፍ፣ ድል፣ መሻገር ነው። ይህን ምላችሁ ላማሙቃችኋለሁ። ተሻገሩ ይባላል። እግዚአብሔር አሻገሩ እንጂ የእውነት የምነግራችሁ ምስክርነት ከዛሬ 1 ወር በፊት እኔ የደረሰኝ ኢሜል እንኳን እዚህ ጋር ቆሞ የሚያሰበክ አስፋልት ዳር እርቃንስ ላይ ነው የሚያስኬድ ነው። ጌታ ፊት ነው የሚባለው። ጌታ ደረሰ፣ አሻገረ። ይሄ ላማሙቃችኋል። እውነት የእግዚአብሔር ቃል እውነት መመስከር ስላለብኝ መስበክ ስላለብኝ እኔ ይሄ ፕሮግራም የተሰጠኝ ቆይቷል። የተዘጋጀበት ክፍል ሌላ ነው። እውነቱን ስንነካከል ደግሞ ይህ ለአንድ ነፍስ መውጣት ይሆንላል። ለአንድ ነፍስ መሻገር ይሆንላል። አሜን። ሃሌሉያ። እስኪ ሁላችን የእግዚአብሔር መገኘት ለአሎት ያለበት ቦታ ነው ያለሁት በማለት መሆናችንን እርግጠኛ በመሆን ጉዳያችንን ይዘን እስቲ ፊቱን እንቅረብ። በጌታ ፍቅር ነው ናቸው ደፍሬ የምናገረው። እኔን ያጽናናኝ እኔን ያሻገረኝ ጌታ ለዛች ለዚህ ድረስላት ይጸኛል። ያዕቆብ ልክ ታግሎ ሲያሸንፍ ጲንኤል እንዳለ ያቦታ ዛሬ ይህችን ቦታ ጲንኤል አድርገናት እንውጣ። ሸለፈታችን ያስቸገረን ነገር፣ የእግዚአብሔር ክብር በላያችን ላይ እንዳይገለጥ ያደረገ ነገር፣ የተያዘ ነገር፣ በሰው ይሁን በሰይጣን የተያዘ ነገር ካለ በፊቱ እንዳለ ቤተ ክርስቲያናችንን በእግዚአብሔር ፊት እናድርገው። ቤተ ክርስቲያን መስፋት ባለባት ማደግ ባለባት መጠን እንዳታድግ ያደረገ ነገር በትዳራችን መሀል በልጆቻችን መሀል ምንም አይነት ጥያቄ ነው። የመንፈሳዊ ሕይወት ጥማታችን ግባችን እውነት ነፍሴ ማራናታ እያለች እውነት ነፍሳችን ማራናታ እያለች ካላለች ትበል። ከዚህ ቃል የተነሳ ከአእምሮ በሚያልፍ ሰላም ካቱና ጫላማስ ሃሌሉያ። እስኪ አንድ ደቂቃ በፊት ውስጥ እስኪ በመንፈስ ብዙ ሰዓታቶች ብዙ ነገሮች በብዙ እናሳልፍ እንችላል። ግን እስኪ አሁን ከሰማነው ቃል በተነሳ በእግዚአብሔር ሕልውና ውስጥ በእግዚአብሔር ሉዓላዊነት ውስጥ መንፈስ ቅዱስ አጠገቤ ነው። ይኸው አጠገቤ ነው። አንተ ታውቃለህ ድካሜን፣ አንተ ታውቃለህ ድክመቴን፣ አንተ ታውቃለህ ጥማቴን፣ አንተ ታውቃለህ
አንዳንዱ ለሰው ልነግረው የማልችለው ለአንተ ብቻ ነው የምነግረው። አንተን የሚገባ የምንለው ጉዳያችንን ይዘን ፊቱ ላይ እንውደቅ፣ ከምንጩ እንጣበቅ። በእውነት እግዚአብሔር ዛሬ በፊታችሁ ሞገስ ሰጥቶኝ ሆነ ለአንድ ነፍስ ጥሪ ያደርጋል። እንውደቅ ፊቱ ላይ፣ ያ ጥማት ይመለስ።